የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9። ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር። በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ። ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር። በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ። ከተደቀነብን ከመጥፋት አደጋ እጅጉን ከበዛው ከሞታችን መንጋ የታደገች እናት አንዲት ዘር ማርያም እግዚአብሔር ያስቀራት ለመዳናችን። ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር። በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ። በመጀመሪያዋ በሔዋን ስህተት ለሚያስፈራው ንዳድ ብንሰጥም ለሞት ክሳችንን ጥላ እኛን ክሳናለች። ዳግማዊቷ ሔዋን ቤዛችን ሆናለች። ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር። በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ። በተሰጣት ኪዳን ለአምላክ አሳስባ በንጽሕናዋ እድፋችንን አጥባ አማረብን በርሷ መኖርን ሰጠችን። የንስሐ ዕድሜ ዳግም ጨምራልን። ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር። በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ። እንደ ሰዶም ዘመን ልክ እንደ ገሞራ ጠፍተን እንቀር ነበር ባትኖር ማርያም። ከስጦታ ሁሉ የምትልቅ ስጦታ ሊያድነን ፈልጎ
ያስቀረልን ጌታ ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ ሰዶምን ገሞራን መስለን እንዳንቀር አንዲት ዘር ቀርታለች ሞትን የምታስቀር በዕዳችን ገብታ ከመጥፋት ታዳጊ ይህች ዘር ማርያም ነች ልጆቿን ፈላጊ Thank you.